ሰላም ሰላም ወገኖች እንዴት ናችሁ? ሰላም ናችሁ ወይ? እንኳን ለተከበረው ለእናቶች ቀን በሰላም አደረሳችሁ። ጥቂት ነገር የጫጫርኳት አለች፣ እሷን ላቀርብላችሁ ፈልጌ ነው። በትዕግስት እንድታዳምጡኝ እለምናችኋለሁ። እንግዲህ እስቲ በኢየሱስ ክርስቶስ ስም ይረዳኛል በላት። ጥቂቱን የሰው ፍቅር ዓይን አይቶ ሲደነቅ የፍቅር ጀማሪው አንተማ እንዴት ትልቅ። ጥቂቱን የሰው ፍቅር ዓይን አይቶ ሲደነቅ የፍቅር ጀማሪው አንተማ እንዴት ትልቅ። በእውነት ሴት ከማህፀኗ የወጣውን ልጇን ትረሳለችን? አዎ ትረሳ ይሆናል፣ እኔ ግን አልረሳም ይላል እግዚአብሔር ቃል። እግዚአብሔር የፈጠረውን ፍጡር አይረሳም። ሰው ግን ሰው ነውና ሊረሳ ይችላል። እግዚአብሔር ግን የፈጠረውን ፍጡር እንኳን በአምሳሉ የፈጠረውን አይደለም ማንኛውንም ለእጽዋቶችም፣ ለእንስሶችም፣ ለተፈጥሮ ነገሮች ሁሉ የሚጨነቅ የሚያስብ አምላክ ነው። ምግባቸውንም በሰዓቱ የሚያዘጋጅላቸው አምላክ ነው። ስለዚህ እግዚአብሔር ብቻ ነው የማይረሳ ሰውን። ሰው ስለሆነ ሰው ሊረሳ ይችላል። ምክንያቱም እናትም ልጇን ልትረሳ በሁኔታዎች ባለመመቻቸት ውስጥ ሆና በችግር በስቃይ ውስጥ ሆና ልጇን ትረሳ ይሆናል። እግዚአብሔር ግን ፈጽሞ አይረሳም። እና ዛሬ የእናቶች ቀንን ምክንያት በማድረግ የጫጫርኳትን ላንብብላችሁ። በጥሞና ያዳምጡኝ። ጌታ ይባርካችሁ በኢየሱስ ስም እለዋለሁ። እንግዲህ እናትን ለመግለጽ ቃል ያጥራል። እናት ጽንስ ከተፈጠረ ጀምሮ ልጁ እስኪወለድ ያለውን ሁኔታ ሁሉ በትዕግስት በማስተዋል በመንከባከብ በሆዷ ውስጥ ያለው ጽንስ እንዳይጎዳ በመንከባከብ የምትበላውን ለልጇ ብላ በሆድ ውስጥ ላለ ልጇ ብላ እንኳን እንደምትበላ ተፈጥሮም ደግሞ እሷ የበላችውን ሁሉ ወደ ሕፃኑ ተጣርቶ ለሕፃኑ እንደሚቀርብለት እና እናት እንግዲህ በሆድ ውስጥ ሆና ነው የልጇን ዋጋ የምትከፍለው፣ ለልጇ ዋጋ የምትከፍለው። ስለዚህ እናት በቃላት ልትገለጽ አትችልም። እንግዲህ በምጡ ያለውን በእርግዝናዋ ያለውን ስቃይ ሁሉ ህመም ሁሉ ታግሳ ነው ልጇን እስከ መውለድ የምትደርሰው። እንግዲህ የሚባለው የትኛውም የሰው ልጅ ህመም የመጠን ከባድነት ሊካፈለው አይችልም። የትኛውም የሰው ልጅ ህመም የመጠን ያህል ከባድ ህመም ሊያጋጥመው አይችልም ይባላል እና ህመሙ ከባድ ነው። የወለደ ያውቀዋል። እንግዲህ ልጁ የመወለጃው ጊዜ ደርሶ ልጁ ከተወለደ በኋላ እናት ያን ሁሉ ያለፈችበትን ምጡንም ምኑንም ሁሉንም ስቃይዋን ረስታ ሲወለድ ስፍስፍ ብላ ነው በቃ ልጇን በእንባ ሆና ነው ልጇን ለማቀፍ የምትቸኩለው እና በጣም ትቸኩላለች ልጇን ለማቀፍ። እንዲያውም አታምንም። ልጄ በህይወት አለ፣ ልጄ ጤነኛ ነው፣ ልጄ እንዲህ ነው። በቃ በአይምሮዋ ብዙ ነገር ነው የሚመላለሰው። እንግዲህ ይሄ ፍቅር የተሰጣት ከእግዚአብሔር ነው። ልዩ ስጦታ ነው። የሚገርም ነገር ነው። ልዩ የሆነ ስጦታ ነው። እናቶች ብቻ የሚረዱት ነገር ነው። እናቶች ብቻ የሚረዱት በቃ እናት በመሆናቸው ብቻ የሚረዱት ልዩ ተሰጥኦ ነው ከእግዚአብሔር የተሰጣት። ይሄ የእግዚአብሔር ስጦታ ነው። ሌላው የሚገርመኝ እናቶች
ገና አይናችንን አይተው የሚያውቁት ነገር ነው። ብናዝን፣ ብንደሰት፣ ብንራብ፣ ብንጠማ ማንኛውም ነገር ቢያጋጥመን እንደዚሁ በቃ ገና እኮ አየት ከማድረጋቸው ማወቃቸው ነው የሚገርመኝ። በቃ ያውቃሉ ምን ሁኔታ ውስጥ እንዳለን። እንኳን አጠገባቸው ሆነን አይደለም በጣም በርቀት ስፍራ ሆነን እንኳን የሚያጋጥመንን ነገር የመረዳት ችሎታ አላቸው። ያውቃሉ ምን ውስጥ እንዳለን። በቃ ልባቸው ዝን ይላል። ጌታ ሆይ ልጄን አድንልኝ፣ ልጄ ምን ሁኔታ ውስጥ ነው ያለው፣ በሰላም ይምጣልኝ ልጄ እንዲያሉ ከእግዚአብሔር ጋር ይነጋገራሉ። ይህ ትልቅ ተሰጥኦ ነው። እግዚአብሔር ይህንን ስጦታ ለእናቶች ሰጥቷል ነውና። እሺ የእናት ውለታዋን ባወሳ ወዳለው፣ ደግነቷ ብዙ መሆኑን አውቃለሁ። የእናት ውለታዋን ባወሳ ወዳለው፣ ደግነቷ ብዙ መሆኑን አውቃለሁ። እናቱን የማይወድ ሰው አለ ቢሉኝ፣ ሰው ነው አልለውም አውሬ ነው ባይ ነኝ። እናቱን የማይወድ ሰው አለ ቢሉኝ፣ ሰው ነው አልለውም አውሬ ነው ባይ ነኝ። እናቴ ሞታብኝ በሕፃንነቴ፣ ለፍቶ አሳደገኝ ብቻውን አባቴ፣ ለፍቶ አሳደገኝ ብቻውን አባቴ የሚል ነው። ለአባቶችም ክብር ይሁን። የአባቶችም ቀን አለ። የእናቶች ቀን ስለሆነ ነው እንጂ አባቶችም ይወደሳሉ በቀናቸው። እግዚአብሔር የተመሰገነ ይሁን። ይሄ ነው ስለ እናቶች ያለኝ። በጥቂቱ ነው እንጂ የእናቶች ታሪክ አባይን በጭልፋ እንደሚባለው አባይን በጭልፋ በቃ ይሄ ነው የሚገልጸው። አባይን በጭልፋ ትልቅ ባህርን በጭልፋ ተጨልፎ አይዘለቅም አይደለ? አይቻልም። በቃ የእናትንም ውለታ ለመተረክ አይቻልም። ምንም በጥቂቷ ብያችኋለሁ ብቻና ጌታ ይባርካችሁ። ሃፒ ማዘርስ ዴይ። ተባረኩልኝ። ባባይ። በመጨረሻ እንግዲህ ልላችሁ የምፈልገው ቢኖር ሃፒ ማዘርስ ዴይ። የዛሬው ቀን ያው አመጣ ለወለደች እናት ብቻ ሳይሆን ላሳደጉ እናቶች፣ ከእናት በላይ ሆነው ለፍተው ያሳደጉ እናቶች በዓለም ዙሪያ ብዙ ናቸው። ከእናት የበለጠ መስዋዕት ከፍለው ያሳደጉ እናቶች ብዙ ናቸው። ለእነሱም ደግሞ ክብር ይገባቸዋል። በወለደ ብቻ አይደለም ለፍተው ያሳደጉ ያልወለዱ እናቶች አሉ። እንዲሁም ደግሞ ልጆችም እያላቸው ሌሎችን የተቸገሩ ልጆችን ወስደው በማሳደግ በየድርጅቱ የሚያሳድጉ እናቶችም ዋጋ እየከፈሉና የሚያሳድጉ እናቶችም ክብር ይገባቸዋል። እግዚአብሔር ይባርካቸው። አንዳንዴ የወለደም ልጁን ይረሳ ይሆናል ለእግዚአብሔር ቃል። ያንን የተረሳውን ልጅ ደግሞ ወስደው የሚያሳድጉ እናቶች አሉ፣ ሳይወልዱ ማለት ነው። እንዲሁም ደግሞ ልጆችም እያላቸው ከልጆቻቸው እኩል ከባድ ነው አይደለ? ከልጅ እኩል ሌሎች ልጆች ማሳደግ አላየሁም እኔ፣ ግን አሉ እንደዛ አይነት እናቶች ምንም ሳይለዩ እንዲያውም ከልጆቻቸው በበለጠ የሚያሳድጉ አሉ። በእውነት ትንሽም ቢሆን እኔም ይገባኛል። አንድ ሰሞን ያው ቤቢ ሲቶኛ ቃለው
በእውነት ነው ምለው የራሴ ልጆች ሲያለቅሱ ትቼ ነው ያንን ቤቢ ሲት ማረገው ልጅ መንከባከብ የነበረው። የራሴም እያለቀሱ ማለት ነው። የራሴን ትቼ በቃ እንደዛ ነበር። እና እውነት ነው ከራሳቸው አብልጠው የሌላውን የሚያሳድጉትን ልጅ የሚያሳድጉ እናቶች አሉ። ከወለዱ የበለጠ እንዲያውም ክብር ለነሱ ይገባቸዋል ለማለት ነው። ተባረኩልኝ። በመጨረሻ እንግዲህ ልላችሁ የምፈልገው ቢኖር ሀፒ ማዘርስ ዴይ። የዛሬው ቀን ያው አመጣ ለወለደች እናት ብቻ ሳይሆን ላሳደጉ እናቶች ከእናት በላይ ሆነው ለፍተው ያሳደጉ እናቶች በዓለም ዙሪያ ብዙ ናቸው። ከእናት የበለጠ መስዋዕት ከፍለው ያሳደጉ እናቶች ብዙ ናቸው። ለነሱም ደግሞ ክብር ይገባቸዋል። በወለደ ብቻ አይደለም ለፍተው ያሳደጉ ያልወለዱ እናቶች አሉ። እንዲሁም ደግሞ ልጆችም እያላቸው ሌሎችን የተቸገሩ ልጆችን ወስደው በማሳደግ በየድርጅቱ የሚያሳድጉ እናቶችም ዋጋ እየከፈሉና የሚያሳድጉ እናቶችም ክብር ይገባቸዋል። እግዚአብሔር ይባርካቸው። አንዳንዴ የወለደም ልጁን ይረሳ ይሆናል ለእግዚአብሔር ቃል። ያንን የተረሳውን ልጅ ደግሞ ወስደው የሚያሳድጉ እናቶች አሉ፣ ሳይወልዱ ማለት ነው። እንዲሁም ደግሞ ልጆችም እያላቸው ከልጆቻቸው እኩል ከባድ ነው አይደለ? ከልጅ እኩል ሌሎች ልጆች ማሳደግ አላየሁም እኔ፣ ግን አሉ እንደዛ አይነት እናቶች ምንም ሳይለዩ እንዲያውም ከልጆቻቸው በበለጠ የሚያሳድጉ አሉ። በእውነት ትንሽም ቢሆን እኔም ይገባኛል። አንድ ሰሞን ያው ቤቢ ሲቶኛ ቃለው በእውነት ነው ምለው የራሴ ልጆች ሲያለቅሱ ትቼ ነው ያንን ቤቢ ሲት ማረገው ልጅ መንከባከብ የነበረው። የራሴም እያለቀሱ ማለት ነው። የራሴን ትቼ በቃ እንደዛ ነበር። እና እውነት ነው ከራሳቸው አብልጠው የሌላውን የሚያሳድጉትን ልጅ የሚያሳድጉ እናቶች አሉ። ከወለዱ የበለጠ እንዲያውም ክብር ለነሱ ይገባቸዋል ለማለት ነው። ተባረኩልኝ።